ሰላም እንዴት ናችሁ ዩቲዩብ ቤተሰቦቼ? ዛሬ ፖፖ ላይቭ ጋር ሆስቶቻችሁን እንዴት ኤጀንት እንደምታደርጉ በሆስትም በኤጀንትም ሳይድ ያለውን ስቴፕ አንድ ባንድ እናያለን። ቪዲዮ ላይክ በማድረግ ይጀምሩ። እዚህ ጋር ኤጀንቶች አንድ ወሳኝ ነገር ማወቅ አለባችሁ። እርሱም አንዴ ኮፒ ያደረጋችሁት ሊንክ ሁሌም መጠቀም ትችላላችሁ። ማለትም ኤጀንት ባደረጋችሁ ቁጥር በየጊዜው ኮፒ ማድረግ አይጠበቅባችሁም። አንዴ ሴቭ ያደረጋችሁት ለሁሉ ጊዜ መጠቀም ትችላላችሁ ማለት ነው። ሆስቶች ኤጀንት ለመሆን በመጀመሪያ ከሆስትነት መውጣት ስላለባችሁ ፕሮፋይል ጋር ትገባላችሁ። ወደ ላይ ስታረጉት እዚህ ጋር ማይ ኤጀንሲ ትገባላችሁ። ይሄው የኤጀንታችሁ ስም እና አይዲ ይመጣል። እሷን ይችን ቀስቷን ስትነኳት እዚህ ጋር ሰርቲፊኬት ነገር ይመጣል። ወደ ታች ስታረጉት እዚች ጋር አይ ዋንት ቱ ኳይት ዘ ኤጀንሲ የምትላለች እሷን እንነካለን። ከዛ እዚህ ጋር አፕላይ ፎር ኳይቲንግ ዘ ኤጀንሲ ይላል። እሱን እንነካለን። ሪዝን ፎር ሊቪንግ ጋር ምክንያታችሁን ታስገባላችሁ። ስለዚህ እኛ ኤጀንት ለመሆን ስለሆነ አይ ዊል ቢ አን ኤጀንት ብለን እናስገባለን። ሌላ ምክንያት ካላችሁም ሌላ ምክንያታችሁ ወይ ደግሞ የምትለቁበትን ምክንያት ታስገቡና ከዛ በኋላ ሰሚት ፎር አፕሊኬሽን እንለዋለን። አር ዩ ሹር ዩ ዋንት ቱ ኳይት ኤጀንሲ ሲለን ኦኬ እንለዋለን። ኤጀንታችሁ ጋር ሄዷል ማለት ነው። በዚህ መልኩ እናንተ ይሄን ከስቴፕ ከሄዳችሁ በኋላ ሜሴጅ ጋር ተጠብቃላችሁ። ሲስተም ሜሴጅ ጋር ቬሪፊኬሽን ኮድ እስከሚላክላችሁ ድረስ ከዛ አይነት ቬሪፊኬሽን ኮድ ሲመጣ ደግሞ ለኤጀንታችሁ ለመንገር እዚህ ጋር ተጠብቃላችሁ ማለት ነው። ኤጀንቶች ደግሞ ሆስቶቻችሁን ኤጀንት ለማድረግ ያለው ስቴፕ በመጀመሪያ ፕሮፋይል ጋር ትገባላችሁ። ከዛ እዚህ ጋር ኤጀንት የሚለውን ትነካላችሁ። ማኔጅ አለ። ማኔጅ ጋር ከገባችሁ በኋላ ኢንቫይት ኤጀንት የሚል አለ። ስለዚህ እዚህ ጋር ኮፒ የምትደረገዋን ነገር ኮፒ ታደርጉና ቴሌግራም ትከፍታላችሁ። ቴሌግራም ጋር ሴቭድ ሜሴጅ ጋር ጫና አድርጋችሁ ፔስት ታደርጉታላችሁ። ሊቭ የጠየቀውን ሰው የምታገኙት ሜሴጅ ጋር ነው። ሜሴጃችሁ ጋር ትገባላችሁ። ስትከፍቱት ኢሚዲየትሊ ፕሮሰስ የሚል ይመጣላችኋል። ስለዚህ ሊቭ የጠየቀበት ሙሉ መረጃ ከላይ ታገኙታላችሁ። ስሙን፣ አይዲውን፣ ሊቭ የጠየቀበት ምክንያት ያመጣላችኋል። ከታች ደግሞ ሪፊውዝ እና አግሪ የሚል ይመጣል። ስለዚህ እናንተ አግሪ ትሉታላችሁ። ዜን ሜሴጅ ለማስላክ ወደ እነርሱ አይዲ ኮፒ ወደ ማድረግ ትሄዳላችሁ ማለት ነው። የሆስቶቻችሁን አይዲ ኮፒ ካረጋችሁ በኋላ ትከፍቱታላችሁ። ከዛ ከላይ ጋር ይሄው እዚህ ጋር የእናንተ ስም መሆን አለበት። አይዲ ያለ ኢንቫይትድ ዩ ካን ቢ አን ኤጀንት። ስለዚህ ኢንቫይትድ ለማድረግ ኤጀንት። ከዛ ፖፕ አይዲ የሚለው ጋር የሆስቶቻችሁን የለቀቃችሁ አግሪ ብላችሁ የለቀቃችሁትን ሆስት ፔስት ታደርጋላችሁ። ከዛ ጌት ትሉታላችሁ። ጌት የሚለውን ስትነኩት ቬሪፊኬሽን ኮድ ለነሱ ይልክላችኋል። ይሄ ደቂቃው 60 ሰከንዱ ቁጥሩ ከማለቁ በፊት ቁጥር ታስገባላችሁ። የሚነግሯችሁን ቁጥር 6 ዲጂት ቁጥር ታስገቡና ሰሚት ታደርጉታላችሁ ማለት ነው። እናንተ ሜሴጃችሁ ጋር ሲስተም ሜሴጃችሁ ጋር ዩ ሃቭ አን ሰክሰስፉሊ ኢንቫይትድ አይዲውን አምጥቶ ካን ቢ አን ኤጀንት የሚል ይመጣላችኋል። ከዚህ በኋላ እናንተ ኤጀንት አድርጋችኋቸዋል ማለት ነው ሆስቶቻችሁን። ስለዚህ እሱን ለማየት ምን ታደርጋላችሁ? እዚህ ጋር ገብታችሁ ቅድሞ ጋር ኤጀንት ገብታችሁ ማይ ኤጀንሲ የሚለው ጋር እናንተ ኤጀንት ያደረጋችኋቸው ስንት ሰው እንዳላቸው፣ ስንት እርና እንዳደረጉ፣ ኮሚሽን ስንት እንደሚቀበል ለምሳሌ ሲጋ የሆነ ከሆነ ሲ ብሎ ዲጋ ከሆነ ዲጋ ብሎ ያመጣላቸዋል በዚህ መልኩ። ከዚህ በኋላ እነሱ ስልካቸውን ሪስታርት ሲያደርጉት ማይ ኤጀንሲ ሳይሆን ኤጀንሲ የሚለው ይኖራላቸዋል። ዜን የአይዲያቸውን ከዛ በኋላ እየሰጡ ለሰው ኤጀንት መመዝገብ ይችላሉ ማለት ነው። ስለዚህ በዚህ መልኩ ሆስቶቻችሁን ኤጀንት ማድረግ ትችላላችሁ። ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ጋር ጻፉልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ቻው።